ከዲኮሬቲቭ ፕሮዳክቶቻችን መካከል አንደኛው የሆነው ሲመንት ፑቲ ነው። ሲመንት ፑቲ እንግዲህ ግሬ ከለር ወይም የግራጫ ቀለም ይዘት ያለው ዱቄት ሲሆን ከውሃ ጋር በመበጥበጥ የምንቀባው ነው። በመጀመሪያ ሲመንት ፑቲ የምንቀባበትን ግድግዳ እናጸዳለን። አላስፈላጊ ቀለም ወይም ምስል ካለ በመፈቅፈቅ ማጽዳት ይኖርብናል። ቀጥሎ ሲመንት ፑቲን በውሃ እናቦካለን። መጠኑ እንደምንፈልገው ለክተን በደንብ እናዋህዳለን። ከዛም ያቦካነውን ሲመንት ፑቲ በተዘጋጀው ግድግዳ ላይ እንለስናለን። ሲመንት ፑቲ ስንቀባ በስሱ መቀባት አለብን። ወፍራሙ ከቀባን ክራክ ይፈጥራል። የምንቀባበትን ቦታ ቀጥታ የሲሚንቶ ልስን ላይ ነው የምንቀባው። ብዙ ጊዜ ሲሚንቶ ልስኖች ሲሆኑ ትንሽ ክራክም ሊኖራቸው ይችላል፣ ዌቭም ይኖራቸዋል እና ሲመንት ፑቲ በዋነኝነት እሱን ነው የሚከላከልልን ማለት ነው። ዌቭም አይኖረውም። እንዲሁም ኦልሬዲ ክራክ ያደረገ ሰርፌስ ላይም ብንጠቀመው ያንን በደንብ ስሙዝ አድርጎ የመሸፈን ባህሪ ያለው። ለ25 ኬጂ ሲመንት ፑቲ ከ5 እስከ 7 ሊትር ውሃ በመጠቀም ሾን ማዘጋጀት እንችላለን። እንዲሁም ለመድረቅ የሚፈጅበት ጊዜ ደግሞ ከ1 እስከ 4 ሰዓት ያው እንደተለያየው ሰርፌስ ሁኔታ እንዲሁም እንዳለው የአየር ሁኔታ ቢለያይም በአቬሬጅ ግን ከ1 እስከ 4 ሰዓት ይፈጃል ማለት ነው። አባይ ኤችዲ ቀለም ሁሉንም በጥራት። ስለ ምርትና አገልግሎታችን የበለጠ መረጃን ለማግኘት የዩቲዩብ ፔጃችንን ይከታተሉ።